እንደነገርኩሽ ነው። መራብ፣ መጠማት፣ መቸገር ቤቴን የሚበትንበት አይነት ሴት አይደለሁም። ሰነፍ አይደለሁም። ገብቶሻል አይደለ? የራሴ መስፈርት አለኝ። መስፈርቴን ካለፈ አንድ ሰው ለነፍሴም ለስጋዬም አብሬው አልኖርም ከሱ ጋር። ገባሽ? እና ተዋወቀን 2 አመቱን የልጄን 2 አመት ያውኑ ባሌ ሰርፕራይዝ አደረገኝ ማለት ነው። አላውቅም በቃ እኔ አላክብርም ብዬ ቁጭ ብያለሁ። ኑ እስኪ ቤት አለን። ስንሄድ ጓደኞቹን ሰብስቦ ምናምን ባነር አሰርቶ ምናምን በቃ ልጄን ፎ አድርጎ አከበረለት። ያን ቀን ከሱ ጋር ሪሌሽንሺፕ ተጀመረ። ምን አለፋሽ በፍቅር 2 ወር ሳንቆይ ኢሚዲየትሊ ነው በቃ ወደ ትዳር። እኔ እግዚአብሔር እጅ ይመስለኛል ወደ ትዳር ገባን። በጣም በፍቅር በመተባበር ከአንደበቴ በእውነት ነው የምልሽ ይሄ ነው ያ ነው የማልልሽ ነገር ነው። ቃሌን አክብሮ ነው ቃሉን አክብሬ ነው እሺ ብሎኝ ነው እሺ ብዬው ነው። እኔ አሁን እንቀን አውጭበት ብትይኝ እንከላወጣልሽ አልችልም። የምሬ ነው። ለምን ከመጀመሪያ ስህተቴን የተማርኩ ሰው ነኝ። እዚህኛው ትዳሬ ላይ ምን ነገሮችን መያዝ እንዳለብኝ አውቃለሁ፣ ይዣለሁም። አሁን በትዳር ከሱ ጋር 5 አመታችን ነው። የ4 አመት ልጅ አለን። የመጀመሪያው ልጅ 7 አመቱ ነው። በፍቅር በደስታ ደስ ብሎን እየኖርን ነው ማለት ነው። ስለዚህ ያው እቺ ነገር ስነግርሽ ምንድን ነው የሰው ልጅ በራሱ መወሰን የሚችለው ነገር ሊኖረው ይገባል ማለት። አሁን በቤተሰብ ውሳኔ የምንቆያቸው ትዳር ውስጥ አለ። ያ ማለት አንድ ሰው የግል ህይወት የግል ነው። ገባሽ? የኔ ጉዳት የኔ ብቻ ነው። የኔን ህመም እናቴ ልትታመምልኝ አትችልም። የኔን ህመም ቤተሰቦች ሊታመሙልኝ አይችሉም። ስለዚህ የማይሆነ ህይወት ውስጥ እንዳለን የምናውቀው እኛ ነን አይደል? ልባችንን ስናዳምጥ እንደማይሆን ካወቅን ደግሞ መሳቅ በምንችልበት ሰዓት ላይ፣ አማራጮች ባሉበት ሰዓት ላይ፣ መሮጥ ብንፈልግ በምንሮጥበት ሰዓት ላይ መወሰን ያለብን ነገር መወሰን ግዴታችን። ምክንያቱም ህይወት አንዴ ናት። አውዬ ህይወት አንዴ ናት። ከዛ ደግሞ እግዚአብሔር ቢረዳንና ቢሆን ለልጆቻችን አባት መምረጥ ብንችል በእውነት ካልሆነ ደግሞ ሰው እንደ ጨዋ ቀምሾ አይደለ? ካልሆነ ደግሞ ለልጆቻችን ጠንካራ እናት መሆን። እኔ አንድ ነገር ልንገርሽ። አሁን ልጄ ኦልሬዲ 7 አመት ስንጨርሶ ወደ 8 ሊገባ ነው ትልቁ ልጄ ማለት ነው። እግዚአብሔር ነው የምልሽ። እኔ ይሄን አድርጎለታል የምልሽ ነገር የለኝም አባቱ ማለት ነው። አንድም ቀን ግን ልጄ ስለ አባቱ ክፋት አያውቅም። አንድም ቀን በፍጹም አለ። ለምን ብለሽ ካልሽ የአሁን ትውልድ ሀውዬ እያየ ነው የሚያድገው፣ እያስተዋለ ነው የሚያድገው። ልጅ አንቺ ስለነገርሽው አይደለም ያገናዝባል። ለአንቺ ጥሩ ባል አልሆነም ሊሆን ይችላል። ለእኔ ጥሩ አባት አለመሆኑን በምን አውቃለሁ? ይልሻል። ልጅ ይጠይቃል፣ ያድጋል፣ አንደበት ያወጣል አይደል? ስለዚህ አንድም ቀን እኔ ለሱ አባት እንዲህ ነው ብዬ አንድም ቀን ተናግሬ አላውቅም። ኢቨን ብታሚኝ ባታሚኝም ድንገት እንዲህ ውልፍ ሲለኝ ጫማና ልብስ ገዝቼ አባትን ይገዛልህ እለዋለሁ። ገብቶሻል አይደለ? የሚገርምሽ በቃ 2 አመቱን አከበረ። ከእንደገና እሱ ወደ ሌላ ሀገር ለረጅም ሰዓት ለስራ ሄደ ማለት ነው። እና አባቱንም እንዲህ በአይን አይቶ አያውቅም፣ በስልክ ነው የሚያወራው። ግን አሁን ደግሞ የሁለተኛው ልጅ አባት ግን በእውነት ነው የምልሽ ከአባትም አባት መውለድ ቋንቋ ማለት መውለድ ኖርማል የሆነ ነገር ነው። በነገርሽ መውለድ ኖርማል የሆነ ነገር ነው። ከ2 አመቱ ጀምሮ እስካሁን ድረስ እያለበሰ እያስተማረ እያበላ እያጠጣ የሚያሳድገው የአሁኑ ባለቤቴ ነው። እና በዚህ አጋጣሚ እግዚአብሔር ክሶኛል። እና በእኔ አይነት ላይፍ ውስጥ ያላችሁ ሰዎች እግዚአብሔር ይክሳል። አይዟችሁ ለማለት ያለ ነው ብዬ ግን አሁን አብሮሽ ያለ ባለቤት አባቱ እንዳልሆነ ያውቃል አይደል ልጁ? አዎ ያውቃል። እውነተኛ አባቱ ማየት አለብን። እውነተኛ አባቱ ይደረሰ ሁለተኛ አባቱ የልጅን 2 አመት አክብሮለት ያኔ የሚዘመትበት ሰዓት ነበር። ምታስታውሽ ከሆነ ወደ ውትድርና የሚኬድበት ሰዓት ነበረ። ውትድርና ያለው ውትድርና ላይ ያለው ግን ይደውልለታል፣ ያወራዋል እኮ አሁን እንዲህ በጥቅማ ጥቅም ደረጃ ምንም አያደርግለት እንጂ በስልክ አገናኛቸዋለሁ፣ ያወራሉ፣ ፎቶ ልክለታለሁ ምናምን። በቃ እኔም ማለት እኔም ለልጅ እናት ነኝ፣ እሱም ለልጁ አባት ነው። አሁን የእነሱ ሪሌሽንሺፕ እናወራለን በልጃችን ጉዳይ። ህይወት እንዴት ነው ደመኞች አይደለንም። ገብቻ የሚያገናኘን ጉዳይ አለ። እኔ አሁን ስለ እሱ ክፉ አውሪ ብትይ ላላወራልሽ ይችላሉ። ማለት እንዴት ነው አሁን ባለበት ሁኔታ ላይ ጥሩ ነገር እንዲገጥመው ነው የምፈልገው። ለምን የእሱ ጥሩ ቦታ መድረስ ለልጄ ጥሩ ነገር ነው። ገባሽ? ማምኑ ያንን ነው። አላገባም ከአንቺ በኋላ አልወለደም። ኦኬ የረሳሁት ነገር እያስታወሽ እንዴት ሆነ መሰለሽ? ልክ እንደተለያየን ሲያወራት የነበረችው ልጅ እኮ አገባት። ቆይ አገባት ብዬ ረሳሁት። ታውቂያለሽ? ሲያወራት የነበረችውን ልጅ አገባት። ቡና ምናምን መስራት ትፈልጋለች ተብሎ መንገድ ላይ ቡና ምናምን አስጀመራት። ከዛም ቡና ምናምን እየሰራች እያለ እንደ አጋጣሚ ሳይነግራት ነው እዛው ቁጭ ባለችበት ትቷት የዘመተው። ሳይነግራት ማለት ነው። ረሳው። ታውቂያለሽ? አላረገዘችለትም ነበር። አላረገዘችም ነበር። ስታሳዝን አየር ላይ ጥሏት ሄደ። የሚገርምሽ ግን እንደዛ ሆኖ እኔ ያኔ ከዛን ከሱ ጋር ከተለያየን በኋላ በቃ እንደምንም ጎበዞኝ ፀጉሬ ከፍቼ ነበረ። እኔም ከሱ ጋር ተለያየን። አንድና አንድ ታርጌቲንግ ስራዬ ላይ ያደረኩት እሱ የሸጠብኝን ከብቶች ደግሜም በሆነ መንገድ
አድርጌ ሌላ ከብቶችን ገዛዛውኝና ከብቶችን ቀላልቤ በቃ ትንሽ የፀጉር ቤት ከፈትኩኝ ማለት ለራሴ። የሚገርምሽ አንዴ ሳታውቅ እኔ ፀጉር ቤት መጣች ልጅቷ። ኦኬ ልትሰራ አዊ ቆንጆ አድርጌ ሰርቼ የሸኘኋት። ምን አገባኝ ታዲያ? አንቺ ግን አውቀሻታል? አዎ እኔ አውቂያታለሁ። እሷ እስከ መጨረሻው ኧረ ታውቀኛለች። ድርግም አድርጋ ነው የምታውቀኝ። ታውዬ እኔ መጠን ነገር ልትፈልገኝ አይደል የምጣቷ። እኔ ደግሞ ስራዬ ነው። አልሰራም ማለትም አልፈልኩም፣ ገንዘቤ ነው። ሰራሁት ቆንጆ አድርጌ። እንደሷ ከስተመር ተንከባክቤ አላውቅም። ቆንጆ አድርጌ ሰርቻት ከልጄ ጋር እዛ ጋር ፏ እያልን ሰርች ሸኘኋት። ኢንፎርሜሽንን ፈልጋት ትምጣ፣ ጸብን ፈልጋት ትምጣ፣ አልተሳካላትም። ገብሻል? እኔ ስራ ቦታ ነው የመጣ እንዴ አንቺ ሻው ተሽጣችሁ አልፈልግህም ብለሽ እኔ ነኝ የወሰንኩትና ሀውዬ እውነት እነግርሻለሁ ብዬ ሁሌ ነበር ማሰበው። ስላስገባሽኝ በጣም ነው የማመሰግን። የእኔ እናት ደግና ነሽ። ጀግንነትሽ በጣም ደስ ይላል። እርክትን ያልነው በታሪክሽ። አሁን ደግሞ ሁለተኛው ትዳርሽ ደግሞ የተመቻቸ ሁኔታ ላይ ስለሆንሽ ደስ ብሎናል። ምን እየሰራሽ ነው ታዲያ ስራ? ኦኬ ሁለተኛ ኦኬ እሺ ሀውዬ አሁን ያለሁትኝ ኢራቅ ነው። ኢራቅ? አዎ። ምን ልታደርጊ ሄድሽ ኢራቅ? ሀውዬ አሁን ያለሁት ኢራቅ ናት። እንዴት ሆነ መሰለሽ? እንደ አጋጣሚ እንዳልኩሽ ነው ከሁለተኛው ትዳሪ ጋር ቆንጆ ህይወት እየኖረን ቤተሰቦቹም ትንሽዬ ቦታ ሰጡን ቦታ ነገር ማለት ነው። እዛች ቦታ ላይ ትንሽዬ ነገር ማድረግ ፈለግን እና አሁን እኔ የምሰራው ፀጉር ቤት ነው። አውዬ ፀጉር ቤት ደግሞ ከእጅ ወዳፍ ነው። እውነት ማለት አሁን ኖርማል ኑሮ ለመኖር ትኖሪያለሽ እንጂ ነገ ላስታክልበት የምትይበት አይነት ስራ አይደለም። እሱም እንጨት ቤት ነው የሚሰራው። እንጨት ቤት ነው የሚሰራው ማለት ነው። የሰው እንጨት ቤት ነው የሚሰራው ነው። አዎ ተቀጥሮ ነው። የእንጨት ደሞዝ ደግሞ አይበቃም ማለት አይታሰብም። በቃ ልጆቻችን እናስተምራለን፣ እንበላለን፣ እንለብሳለን እንጂ ነገ የምትይው ነገር አይኖርሽም። አብዬ ያችን በማሰብ ሳንወድ በግዳችን ላልተወሰነ ጊዜ ተለያይተናል። አሁን ከልጆች ጋርም ከእሱ ጋር ልጆች እሱ ጋር ናቸው። ከእሱ ወልደሻል? አዎ የ3 ዓመት ልጅ አለኝ ከሱ። ማሻአላ። ወንድ ነው እሱ? ወንዶች ናቸው ሁለቱም። አዎ እና ሁለቱንም የተውሻቸው ልጆች ወደ ኢራቅ ራሱ ጋር እሱ ጋር አሁን እሱ እናቱ ቤት ገባና ልጆችን ይዞ ስራውን እየሰራ እህቱ አለች ቴከር እያርጉለት እያስተማረ ምናምን ራሱ ነው ትሪት የሚያደርጋቸው። አቡዬ እውነት ለመናገር በልጆች ዙሪያ የምሰጋበት ሁኔታ ላይ አይደለሁም። ጎበዝ ነው ጌታ። ያሳድጋል። በጣም የሚገርምሽ እሱ ነው። በጣም የሚገርምሽ ማለት ነው። እኔ ተጠራጣሪ ነኝ። ስፔሻሊ በመጀመሪያ ልጄ በጣም ተጠራጣሪ ነኝ። ምክንያቱም ዋጋ ከፍዬበታለሁ ልጄ ላይ። እሱም ያውቃል። ከትንሹ በላይ ለትልቁ ነው በጣም የሚጠነቀቅለት። በጣም ማለት ነው ከምነግርሽ በላይ በእውነት ልብስ መግዛት ቢፈልግ ቀድሞ ለትልቁ ገዝቶ ነው ቀጥሎ ለትንሹ የሚገዛው። ይሰማታል ብሎ ስለሚያስብ ማለት ነው። ጌታ ነው የምልሽ። እና መለያየት ሳንፈልግ በራራቀት ሳንፈልግ ምናምን ግን ያው ነገን ደግሞ ስታስቢ ግድ አይደለ? ዛሬ ያላይሽው ነገር ነገ ከየት ይመጣል? ያችን በማለት ብቻ እዛች እናትና አባቱ የሰጡን ቦታ ላይ እንደምንም ብለን ቤት ለመስራት ታገልን። ከመጣሁ 1 ዓመቴ ነው። ሀውዬ ልጆቼንም አልረዳም አላግዝም። እንደምንም ብለህ ልጆች ግን አስተምር፣ አግዝ፣ እርዳ ብዬው አሁን 74 ቆርቆሮ አቁሜ ጭቃ አስመርጌ ቆሜያለሁ። ሀውዬ የቀረውን እግዚአብሔር ያውቃል። ስንት ጊዜ ሆነሽ ኢራቅ ሄድሽ? 1 ዓመቴ ከትናንት ወዲያ 1 ዓመት ለአንድ ሰው ጽዳት ሰው ቤት አቡዬ መዳም ቤት ግን እንዴት ኢራቅን መረጥሽ? ስንት ሀገራት እያሉ ዱባይ፣ ኩዌት፣ እዚህ ካታር፣ ሳውዲ ስንት ሀገር እያለ ኢራቅ ሀበሻ ምንም ነገር ኤምባሲ የለም። ምንም ነገር የለም። ግን ሰላም ነው። ረብሻም የለም። አሁን ረብሻም የለም። ሌላ ሀገር አይልክም ነበር ኤጀንሲው? የሄድሽበት ኤጀንሲ ሀዊ እኔ እንደ እውነቱ ይልሽ ፕሮሰሱንም ለማድረግ ሳስብ ሬዲ ሆኛን ነበር ማለት የሚያደረግኩት። ዱባይን አልፈለግኩትም። ዱባይ ሜድ አልፈለግኩም። ለምን ብለሽ ካልሽ በቃ አንድና ለዓላማ ነው መውጣት የፈለግኩት። ወዳሽም ጠላሽም ደግሞ ምንም አቋም ቢኖርሽ ሰውን ያሰናክላል። ገብሻል? በቃ ያንን ስለፈራው ተደብቄ መስራት የፈለግኩበት ምክንያት አለኝ። በቃ ድብቅ ብዬ ነፃነት በሌለ ሁኔታ ውስጥ መስራት የፈለግኩት ለዛ ነው። አብዬ በምክንያት ነው። አዎ ሳውዲ ወይ ካታር ምናምን ቴጂ ጥሩ ነበር። ምንም ሀበሻ የለማ እዛ። አረ እንዳለ ሀበሻ ነው። የነፋ ሀበሻ ነው ያለው ኢራቅ። አራው ቢሮ ውስጥ ራሱ እኮ ሀበሾች ይሰራሉ አሉ። እሺ ከሰዎቹ ጋር መሆን ምናምን ወጥሽ ታውቂያለሽ? ልጅ አላቸው?
እንደ አንቺ ኔትወርክ ያዛት ያልገቡበት የለም አለ አብዱኪያር። አበሻ ያልገባበት የለም ያልገቡበት የለም ያልገቡበት የለም ብሏል። ተቋረጥሽ እኮ ቃል ኪዳን ያልገቡበት የለም። ኔትወርኳ ይዟት ሄደ። ደግሞ አለን ይላሉ። እውነት ኢራቅ ናችሁ? የት የሌለ ነው። ሁሉም ቦታ አላችሁ። ወይኔ ቅልጥፍናዋ ስታረካ፣ ወይኔ ታሪኳ ሲጣፍጥ፣ ታሪክ አወራር ስትችል። ውይ እንደዚህ የጣፋጭ ታሪክ ሰምቻለሁ። ከመጀመሪያዋ አወራሩ እንዴት እርክት የተኖረ ታሪክ እንዲህ ነው። አያቻ ትክክለኛ የተኖረ አዳሜ ለፎሎ ብላ ገብታ ፈጥራ ስታወራ እና እውነት የተኖረ ታሪክ ሲወራ እንደዚህ ነው። በጣም ነው የሚጣፍጠው ታሪኳ። ገርቢልን ኧረ በእናትሽ ተይኝ። እርክትን ያልኩትኝ ሲጣፍጥ ታሪኳ። አሻ ሌላ አስተማሪ ታሪክ በጣም ማለት በጣም እሺ። ጻፉ። አስተማሪ ታሪክ አለ ይዛችሁ። ያልገቡበት የለም ያልገቡበት የለም ያልገቡበት የለም። ዩቱብ ላይ መስማት ትችያለሽ እንጂ አልቀርብም። ሌስኮ ሌላ ታሪክ አስገብኝ። ሀቡ ሳሪ አስገብኝ ተብሎ አይገባም እዚህ ቤት። አስተማሪ ታሪክ አለሽ ብቻ ነው ትገቢ። አስተማሪ ታሪክ አለኝ ብላችሁ ጻፉ። ዛሬ ከአስተማሪ ታሪክ ውጭ ምንም አናስገባም። አንድ ቁጥር ለምን እንደመጽፍት? ወይኔ እዚህ ጋር መጣች፣ ተወጣጠረች። ምን እየሆንሽ ነው ሴትዮ? እንዴት ልጅ ስብ ያለው አይሆፕ እንደሷ ብተው ስኮ ኢንቫይት አድርጌሻለሁ። ሜሪ የምትባይ ልጅ አስተማሪ ታሪክ አለኝ ብለሽ የጻፍሽ ያልገቡበት የለም ያልገቡበት የለም ያልገቡበት የለም ያልገቡበት የለም። ሰላም ሰላም ሜሪ ገብተሻል። ሰላም ባቡ እንዴት ነሽ? እናቱ ገብተሻል ሜሪ? ሰሬ ዶ በቀነሽ ድንግል ማርያም ገብተሻል እኮማ። ነው መሰለኝ ያዘኝ። ሀቡዬ እንዴት ነሽ? ደህና ነኝ ማሬ። ገብቻለሁ ውዴ። አዎ ኔትወርክ ነው መሰለኝ ይዞኝ ነው። ሀቡዬ አልያዘሽም? ትሰኛለሽ? እሺ ማየ
በቃ ቁጭ ብሎ ተመረቀ። ይኸው ሀቡዬ ታሪክ ነበረኝና ልነግርሽ ፈልጌ ነበረ። አንቺ ቤት ነው ማወራው ብዬ ስንት ጊዜው መሰለሽ? እሺ እሺ፣ እየሰማንሽ ነው። ጀምሪ። ልቀጥል? አዎ ይሰማለው። ልቀጥል? አዎ ይሰማል። ከመጀመሪያ ጀምሮ ልንገርሽ ወይስ አሁን ባለውበት ሁኔታ ጀምሮ? ከመጀመሪያው ጀምሪ። እሺ እማዬ። ወይኔ ኔትወርክ ነቀላት። ሜሪ ነው ስሟ። ስሟና ፕሮፋይሏን ይዤዋለሁ። ደግማ ስትጽፍ አስገባታለሁ። እሺ ኤደን። ወይዬ ሀቡዬ እንዴት ናችሁ? አለን ማለት ሰላም ነው። ግን ሀቡዬ አይፈራው ምልሽ የልጆች ነው ምናምን እና እንዳትጨናነቂ ፈራሁኝ። ማለት አመሰግናለን። እዚህ ቤት መግባት እንዲያንገበግባል። በጣም ነው እንደዚህ ቤት ለመግባት እንትን የምትሉት። ለምናችሁ ደጅ ታንታችሁ ትገቡና አውቃችሁ አቤነ እቅል አድርጌ ነው ወዲያው ማስወጣችሁ። አውቃ ነው። ምንም ታሪክ የላትም። ጀስት እዚህ ቤት መግባት እና መታየት ፈልጋለሁ። እዚህ ቤት ገስት ላይ መታየት ለእነሱ ገነት እንደመ ኔትወርክ ያወጣኛ ወይ? አዎ ኔትወርክሽ ነቀለሽ። ሳልጨርስ ሰላም ሰግድሽ ደግሞ የኔ እናት እያደነኩ ነበር። ታሪክሽ በጣም ይጣፍጣል። ቅልጥፍናሽ፣ ሁሉ ነገርሽ ደስ ይላል። አመሰግናለሁ የኔ እናት። እና የምጠይቂኝ ጥያቄ የለም ማለት ነው? ምን እያልሽ ነበረ? አዎ ሀበሾች አሉ። ሞል ሄደሽ ታውቂያለሽ ከመዳሞችሽ ጋር ብዬሽ ነው። አዎ አይ ሴትዮዬ ያን ያህል ትጫነኝ አይደለችም። ልጆችም አሉ። እንሄዳለን፣ ሞልም እንሄዳለን። አንዳንድ ቦታም እኮ እንወጣለን። አገሩ እንደሚወራለት አይደለም። ኖርማል ነው እኮ። አይተሻል ሀበሻ መንገድ ላይ ምናምን? አራው ቢሮም አሉ። ቢሮ እንዲህ ገንዘብ መላክ ነው የምስፈልግ ቢሮም ሲሄድ አሉ። በዓልም አንዳንዴ እንዳከብር ፈቅዳልኛለች። የት ሄደሽ እንድታከብሪ? ልጆች አሉ። አሁን በየመዳሙ ቤት ኢትዮጵያኖች እኮ አሉ። በዚህ በስልክ ምናምን የምንገናኝ አንዷ መዳም ቤት ተገናኝተን እናከብራለን በዓልን። በጣም ደስ ይላል። ጥሩ ናቸው ኢራቆች ማለት ነው። አዎ ሲጀምር እኮ የክርስቲያን ሀገር አይደለ ማለት ነው። ሙስሊሞችን ቢኖሩ ፈሪሃ እግዚአብሔር አላቸው። በጣም ደስ ይላል። አባያ ምናምን ያደርጋሉ። አዋያም ይለብሳሉ። ኖርማል እንደዚህ ሱሪና ቲሸርት ብቻ ጥብቅብቅ ያለ ነገር አይደለም። የነሱን አለባበስ ታውቂያለሽ። ሙስሊሞች ናቸው ኢራቆች ሙስሊሞች ናቸው። ሌላ ሃይማኖት የለም። እስልምና ብቻ ነው ኢራቅ ውስጥ ያለው። ክርስቲያኖችም አሉ። እኔ እንደውም አንዳንዴ የቤተክርስቲያን ልሰጥሽ ትለኛለች። ኦኬ። ብራቸው ምንድን ነው ስሙ? ዶላር ነው። ዩኤስ ዶላር ነው የሚጠቀሙት። የዩኤስ ምን እንዲ ያላቆም ብቻ ግን ዶላር ነው ብራቸው። የእነሱ ብር የእነሱ ብር ዲናር ነው፣ ግን አሁን ለሰራተኛ የሚከፍሉት በዶላር ነው እኮ። ታዲያ የራሳቸው የሆነ ብር የእነሱ ብር የሞተ ነው አይጠቀሙትም ማለት ነው። ልክ እንደ ቤሩት። አሁን ቤሩትም የዩኤስ ዶላር ነው የሚጠቀሙት። ለምን? የእነሱ ብር ስለማይረባ። የእነሱ ብር አይጠቅምም። የእነሱ ዲናር ነው የሚከፍሉት። ክፍያቸው ግን በዶላር ነው። በጣም አሪፍ። እና በቃ ብዬ እንደዛ ነው። አለ የሀበሻ ምግብ ቤት አለ። እኔ እንጃ ውዬ እንደዛ እንኳን ወጥቼ አላውቅም። እንደዛ ወጥቼ አላውቅም። በራሷ ፕሮግራም ወጣ እንዳለን እንጂ በግሌ እንዳልኩሽ ነው። አንዴ ብቻ ባህል እንዳከብር ፈቀደችልኝ፣ ወጣሁኝ። ከዛ ባለፈ ውዬ እኔ መውጣት አልፈልግም። ምክንያቱም ለዓላማ ለፕሮግራም ነው እዚህ ቦታ የመጣሁት። ብዙ መታየትን አልፈልግም። ስለዚህ ዱዓ አድርጊኝ፣ በጸሎትሽ አስቢልኝ፣ ከልጆቼ ጋር እንድገናኝ። ሁላችሁም ስለሰማችሁኝ በጣም የማመሰግነው። እግዚአብሔር ይስጥልኝ። 2 ዓመት ነው ኮንትራክትሽ? በ2 ዓመትሽ ትሄጃለሽ? ሀቡዬ 2 ዓመቴ አልቀድ ጀመርኩት። ኢንሻላህ ይሙላልሽ እግዚአብሔር። 1 ዓመቴን ጨርሻለሁ። እስኪ አሁን በ1 ዓመቴ እንዳልኩሽ ነኝ። ቤቴ ተመርጎ ቆሟል። ከዚህ በኋላ ደግሞ እንግዲህ 1 ዓመት አለኝ። 1 ዓመት ሆነ እንደሚቀጥልልኝ አይና እንደሚሆን አደርጋለሁ። ሀቡዬ ጎበዝ፣ ፈጣሪ ይርዳሽ። እና ተማሩ። እናት አባት ይረዳል፣ ግን ቅድሚያ ራስ ማስቀደም አንድ ነገር ነው። ምክንያቱም ሁሉም ነገር ለአንገብጋቢ ጉዳይ ችግር የለም ይረዳል። ከዛ ባለፈ ግን ስትወርቁ የሚያነሳችሁ እንደሌለ ኢማጂን አድርጋችሁ፣ እስፔሻሊ ደግሞ ልጆች ጥላችሁ የመጣችሁ እናቶች ካላችሁ ልጆቻችሁ በናፍቆት በብዙ ነገር የተቸገሩ ስለሚኖሩ ቢያንስ ነጋቸው ልታሳምሩ የምትችሉበትን ነገር ለመፍጠር ሞክሩ። እግዚአብሔር መልካም ነው። እግዚአብሔር ይረዳናል። ከዚያም አልፎ ተርፎ ደግሞ እኛ ጥንካሬ ያስፈልጋላለሁ። ሀቡዬ እግዚአብሔር ያክብርሽ። በጣም ነው የምወድሽ። እግዚአብሔር አምላክ 2 ያድርግሽ።
እጅሽን ለመሳም ያብቃሽ። በጣም ነው የምወድሽ የእኔ እናት፣ አከብርሻለሁ። አሚን ማሪ አሚን። በጣም አመሰግናለሁማ፣ ክበሪልኝ። እሺ እናቴ ቻው። እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ። የቤቱ ስም በዶላር ነው ደሞዝ የሚከፍሉታችን። እንጃ ስንት እንደሚከፍሉ አልጠየቅኳት። ብቻ ግን እንትኖች ኢራቆች በዶላር ነው የሚከፍሉት አለች። እንደ ቤሩት ብራቸው አይረባም፣ የራሳቸው ብር። እሺ ሳጂን ፎሎ አድርጓት ጋይስ። ሳጂን ፎሎ ስታደርጓት እንትን ሽቶ ሪቪው ታደርጋለች በቤቷ ላይቫን እየከፈተች ስለ ሽቶ ታወራለች። ሽቶ ደግሞ ጊቫዌይ ትሰጣለች በየጊዜው። ኦኬ በቀደም 3 ሽቶ ጊቫዌይ ሰጠች። የ3 ሽቶ ዋጋ ለ3 ልጆች $200 አስገብታ ደረሰ ይላከች። ልጆቹንም መጠየቅ ትችላላችሁ። ስለዚህ አሁንም ፎሎ አርጓትና 50 ሺህ ስትገባ 5 ሽቶ ጊቫዌይ ትሰጣችኋለች። እዚህ ቤት ትሰጣችኋለች። እሺ እኔ ነኝ እጣውንም ማወጣላችሁ በቁጥር አስገቢኝ። አስገቢኝ ሳይሆን አስተማሪ ታሪክ ካለክ ወይም ካለሽ አስተማሪ ታሪክ አለ። ሀሳን መቼ ነው ማነው የቀጠረክ? ለምንድን ነው የቀጠርኩ?